ወርቅ በኢትዮጵያ ስንት ገባ? የወርቅ ዋጋ በየካራቱ ጨምሯል ወይስ ቀንሷል? የሚለውን የዛሬን የኦክቶበር 15 ወይም ደግሞ የጥቅምት 2018 ዓ.ም መረጃዎችን ይዘንላችሁ መተናል። ምንም አይነት የግዢ ከመፈጸማችሁ በፊት መረጃዎችን ማጣራት ግድ ይላችኋልና እንደዚህ አይነትና መሰል የሆኑ መረጃዎችን ስትፈልጉ ቻናላችንን በመጎብኘት በየወቅቱ የምንለቃቸውን ከወርቅ ጋር እንዲሁም ደግሞ ከምንዛሪ ጋር የተያዙ መረጃዎችን ገብታችሁ እንድትመለከቱ ስንል እንጋብዛለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ የተለያዩ ከወርቅና የተለያዩ የምንዛሪ መረጃዎች እንዲሁም የቢዝነስ ሀሳቦች የሚቀርብበት የዩቲዩብ ቻናል ነው። ሰብስክራይብ በማድረግ እንዲሁም ላይክ፣ ሼር በማድረግ ቤተሰቡ ነው። ወደ ዛሬው ምንዛሪያችን የምንሄደው የትላንትናውንና የዛሬውን የዋጋ ንጽጽር በማድረግ ነው የሚሆነው። እንደምታውቁት ከሆነ ወደ 11 የሚጠጉ ካራቶች አሉ። ባለ 14 ካራት፣ ባለ 15 ካራት፣ ባለ 18 ካራት፣ ባለ 19 ካራት፣ ባለ 20 ካራት፣ ባለ 21 ካራት፣ ባለ 22፣ ባለ 23 እና ባለ 24 ካራት የወርቅ አይነቶች አሉ። በዋናነት እነዚህ በኢትዮጵያ ላይ በየዕለቱ እየተሸጡ የሚገኙ የወርቅ አይነቶች ናቸው። የበለጠ ተፈላጊ የሆኑት የወርቅ አይነቶች ባለ 23 ካራት፣ ባለ 21 ካራት፣ ባለ 18 ካራት እና ባለ 14 ካራት መሆኑን እንግዲህ የተለያዩ መረጃዎች ያሳያሉ። በጣም ብዙ ተፈላጊነት አላቸው። እንደ ካራቶቹ አይነት ለተለያየ አይነት አገልግሎት ይውላሉ። ለምሳሌ ባለ 18 ካራቱን በምንመለከትበት ሰዓት ላይ ብዙ ጊዜ ከቀለበት ጋር የሚመረጥ ነው። ባለ 21 ካራት እንዲሁ ከአንገት ሀብል ጋር የሚመረጥ ነው። ባለ 14 ካራቱ ደግሞ ከጆሮ እንዲሁም ደግሞ ከእጅ ጌጣጌጦች ጋር የሚመረጡ የወርቅ አይነቶች ናቸው። እንግዲህ እነዚህ የወርቅ አይነቶች የየራሳቸው የወርቅ ደረጃ ወይም ደግሞ የወርቅ ንጽህና አላቸው ማለት ነው። ከታችኛው ካራት ወደ ላይ በምንወጣበት ጊዜ የወርቅ ደረጃው ከታችኛው ወደ ላይ ስንወጣ እየጨመረ ይመጣል። ከላይ ወደ ታች ደግሞ እየቀነሰ ይመጣል ማለት ነው። ለምሳሌ ትላንትና የነበረውን የጥቅምት 4 የ14 ካራቱን ወርቅ ዋጋ በምንመለከትበት ሰዓት ላይ ስንት ነበር ስንል 11263 ከ99 ነበር። ዛሬ ጥቅምት 5 ደግሞ የገባው 11417 ብር ከ40 ነው። የ200 አካባቢ ኦልሞስት ማለት ነው ጭማሪ ያለው። ይህ ማለት ደግሞ ጨምሯል ማለት ነው።